ተአምር ነውና ነብዩ ሰለላሁ ዐለይሂ ወሰለም በራሳቸው አልከተቡትም የመክተብ ልምድም አልነበራቸውም እንደ ሌሎች አንቢያዎች ይጽፉ ነበርና ተውራት እና ኢንጂል በሰው እጅም ተጽፈዋል ወይዕልሙሁ الكتاب والحكمة والتوراة والإنجيل ይላል በአንቢያዎቹም እጅ ተጽፈዋል ይሄ አንዱ ተአምር ነውና ባይሆን ያንን በምንድነው የተተካው እሳቸው አንድ ጊዜ በመስማት ብቻ ይይዙታል ይሄም ሌላ ተአምር ነው 30 ጁዝ ቁርአን እድሜ ልካቸውን 23 አመት እያሰገዱበት እያስተማሩት እየፈሰሩት የኖሩት አንድ ጊዜ በሰሙት ነው ስጋት ያድርባቸው ነበር እንደ ይሄ ነገር አንድ ጊዜ ሲመቸው ካመለጠኝ ብሎ ጅብሪል ሲናገር አፋቸውን ቶሎ ብሎ እሱ ጋር ያስከተለው ማንበብ ሲጀምሩ لا تحرك به لسانك لتعجل به إن علينا جمعه وقرآنه فإذا قرأناه فاتبع قرآنه كم فرهن አታንቀሳቅስበት ምላስን አታንቀሳቅስበት እኛንን ምን ሰበስበው ዳነበው አለ ከዛ በኋላ ደግሞ ማዕናውንም እኛው እናብራራዋለን አላቸው ኃላፊነት ወሰደ ሰንقرئك فلا تنسى እና ቀራህለን አትረሳም ግን ይሄ ለሁሉም ኡመት በዛ መልኩ ሙዕጂዛ ሊሆን ስለማይችል ለኡመት ደግሞ ማጻፍ ነበረባቸውና ቁርአኑን የሚጽፉ ከተበተ الوحي የሚባሉ የተመረጡ ሱሐቦች ነበሩ በኋላ ላይ እንደውም በርካታ ብለው ወደ 40 ገደማ አያ ሲወርድ ናጻፍ ተብሎ የሚጻፍ ነበር በዛ መልኩ ነው መጀመሪያ ላይ ወደ ወረቀት ያረፈው ወረቀቱም በዛ ዘመን ያን ያክል እንደዚህ እንደኛ አይደለም በብራና ላይ ይጻፋል በፍየል ቆዳዎች እንትን ብለው ተለስልሰው አጥንት ላይ የዘንባባ ቅጠል ላይ የመሳሰሉ ነገሮች ላይ ይጻፍ ነበር በዘመኑም ያው የጽሁፍ እንትን ከዚህ የዘለለ አልነበረም ገፋቤል حتى ንጉሶቹም በድንጋይ ላይ ቦርቡሮ መጽሐፍና ቅርጽ ማስቀመጥ እንደዚህ እንጂ የተደራጀ መጽሐፍ የማስቀመጡ እድሉ በጣም ሰፊ አይደለም فالحاصل ስለዚህ እንትን ማለት እንጂ ቁርአን በጽሁፍ ደረጃ ተደራጅቶ ከመዘጋጀቱ በፊት በረሱል ሰለላሁ ዐለይሂ ወሰለምና በሱሐቦች ልብ ላይ ነው የተጠበቀው እሱ አንዱ መንገድ ነው በደንብ ሱሐቦች ቁጭ ብለው ከሳቸው ቁርአንን ይቀሩ ነበር እንደውም አፍላ አፍ ተጋብለው አብዱላህ ኢብኑ መስዑድ لقد حفظت من في رسول الله صلى الله عليه وسلم 70 سورة ولو كنت أعلم أحدا أعلم به مني تناله المطايا لأتيته كالله ملكتنيا 70 ምዕራፍ ቀጥታ ካፋቸው حفظاለሁ ቁጭ ብለው ስራቸው ቁርአን ማስሐፈዝ ሆኖ ያቀሩ ነበር ይሄ ዳሩል አርቀም ላይ ጀምሮ ሲሰራ የነበረ ነገር ነው መካ ያለው ያም አለ በቃ ሱሐቦችን ማስጠናትና ማስሐፈዝ ከዛ ውጭ ደግሞ ጽሁፍ ላይ ይጽፋሉ ግን እያንዳንዱ ሰው የራሱን ሙስሐፍ ተአሊፍ ያደርግ ነበር አንድ ሱራም ሁለት ሱራም የሚሐፈዙ ሰው ይጽፋል አምስትም አስርም ተርቲቡም ባለባሁን ባለው መልኩ አይደለም እንደዛ ይጽፋሉ በኋላ ደግሞ ወደ ማደራጀቱና ማቀናጀቱ ሄዱ ረሱል ሰለላሁ ዐለይሂ ወሰለም ራሳቸው اجعلوا آية كذا في السورة التي يذكر فيها كذا እንዲህ አይነቷን አያ በእንዲህ አይነቷ ምዕራፍ ውስጥ አድርጓት ይያሉ በይነ السور ያለውን አያ ኦርደሩን አስቀመጡ ታወቅ ጀመረ በተናጠል የሚጻፈው ግን ይቆም አልተባለም ባይሆን ቁርአን እንጂ ሐዲሳት ጻፉ ብሎ መግለጫ ሰጡ لا يكتب أحد مني إلا كلام الله كما መጀመሪያ አካባቢ ይሄንን ትእዛዝ ሰጡ ያም እንዳይቀላቀል ከነበራቸው ስጋት ነው ከማለዳው ታስቦበታል በገጠመኝ የሆነ ነገር የለም ከዛ እንግዲህ ያው አኺር العمر ላይ ቁርአኑ አሁን ባለው ተርቲቡ በደንብ ተደራጅቷል አንድ ቦታ ላይ ተሰብስቦ በአንድ ጥራዝ ያለ መቀመጡ ካልሆነ በስተቀር አይደለም ተጠርዟል የሚልም ራእይ ያላቸው ሊቃውንቶች አሉ በረሱል ሰለላሁ ዐለይሂ ወሰለም ዘመን በአቡበክር ዘመን ነው የሚለው فالامام ለማዘጋጀት ካልሆነ በስተቀር ከዛ በፊት ነበር የሚል ራእይ ያላቸውም አሉ ዋናው ግን የሚታወቀው المشهور والصحيح ይሄ ተርቲብ የቁርአን ተርቲብ ይሁን የሚለው ከረሱል ሰለላሁ ዐለይሂ ወሰለም ተውጂህ ቢኖርም ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ አቡበክር ሲዲቅ ያን ጉዳይ ያስበውበት እንዳውም ሐሳቡ የተነሳ ከዑመር እንደሆነ ነው روايات የሚያመለክቱት ان القتل አለው አይደለም በሰላህ ክስተት አለው ان القتل قد استحر في اليمامه باصحاب رسول الله صلى الله عليه وسلم مسلمه ጦርነት ላይ በተለይ ብዙ ሑፋዞች ነሳሊም መውላ አቢ ሁዘይፋ ዘይድ ኢብኑ الخطاب በጣም ታዋቂዎቹ ትላልቅ ቀደምት ሙእሚኖች መስዋዕት ስለሆኑ ስጋት አደረባቸውና ዑመር ሐሳቡን አቀረቡ በአንድ ጥራዝ እናስቀምጠው የሚለውን
በየቦታው ተበታትኖ የነበረው ማለት ነው። ከዛ እንግዲህ አቡበክር ከበዳቸው ለቢድዓ የነበረው ሐሳስነት ሴንሲቲቪቲ ከባድ ነበር በእነሱ ጊዜ። አሁን እንደኛ ቀላል የሆነ ቢድዓ እና ይሄንን ነብዩ ያልሰሩትን እንዴት ነው የምንሰበስበው? كيف أعمل عملا لم يعمله رسول الله صلى الله عليه وسلم قالوا وعمر رضي الله تعالى عنه هذا اللي هو والله خير النال أسبنا أبو بكر من المصالح المرسلة مآلاته ستاي تكميتاك حلاቸው ነገሮች ባይደረግም ጉዳት ሊያስከትል ከሚችል ነገር መሆኑ ሲገባቸው በዘመናችን አገላለጽ ኮሚቴ አዋቀሩ። የተወሰኑ حفاظ القرآن ያሉበትን ሰሃቦች ሰበሰቡ። ዘይድ ብኑ ثابت رضي الله تعالى عنه መሪ እንዲሆን አደረጉት። እነከ ሻቡን ثقف لقن በጣም ብልህ ጮሌ ሰሃባ ወጣት መሆኑን እናውቃለን። وقد كنت تكتب الوحي لرسول الله صلى الله عليه وسلم በነብዩ ዘመንም ተጽፍ ነበርና ይሄንን እንድጽፍ ብለው ሲሏቸው والله لو كلفني نقل جبل كان أهون علي مما كلفني ተራራ ንቀል ቢለኝ ይቀለኝ ነበር ብሎ እስከሚሉ ድረስ ነው ያከበዱት። በርግጥም ትልቅ ነው፣ አማናው የአላህ ቃል ነው። በዛ ሁኔታ እንግዲህ ተሰበሰበ። በአቡበክር ጊዜ እንግዲህ ዋናው ሙስሐፍ አንዱ ጥራዝ ተዘጋጀ ማለት ነው። ይሄ ነው የመጀመሪያ ጀምዕ القرآن። ከጊዜ በኋላ ደግሞ እንግዲህ በዑስማን ዘመን መልሰው የአቡበክርን ቁርአን ኮፒ በማድረግ ሌላ አዲስ ቁርአን ማነው ኮሚቴ በመዋቀር ጀምዕ እንዲደረግና ተንቂህ እንዲደረግ ከዛ በኋላ ሌሎች ኑስኻዎች እንዳይኖሩ ኮፒዎች እያንዳንዱ ሰው በተናጠል እንደማስታወሻ የሐፈዛቸውንና የቀራቸውን ቁርአኖች ጽፎ የተቀመጠ ነበረ። ብዙ አይነት ቁርአን ያለ እንዳይመስል ቁርአኑ እንደሆነ ይኸው ተሰብስቧል፣ እዚህ ቁጭ ብሏል። ሁሉም ሰው ከዚህ መውሰድ አለበት ብለው አዋጅ አወጁ። የዘመኑ ኸሊፋ መንግስት መራሂ መንግስት እሳቸው ናቸው። ሰሃባም ኢጅማዕ አደረገበት። ከነስሙ አልሙስሐፍ الإمام ተባለ። በእጃቸው 6 ሙስሐፍ ነው ኮፒ ያደረጉት ይባላል። አንዱን ለግላቸው አደረጉት ዑስማን ኢብኑ አፋን፣ አንዱን ወደ ኩፋ ላኩት፣ አንዱን ወደ በስራ፣ አንዱን ወደ ዲማሽቅ ላኩት፣ አንዱን ወደ ቃሂራ፣ አንዱን መካ ላይ واختص مصحف لأهل المدينة وخص نفسه بمصحف እንደዚህ አድርገው ሲያበቁ ተድዊን አደረጉት። በዛን ጊዜ ነው እንግዲህ አንዳንድ ሰሃቦች ከነብዩ አንደበት ሰለላሁ ዐለይሂ ወሰለም የጻፍነውን ተርቲቡ ቢዘበራረቅም አንሰጥም የሚል ማስተያየት አይነት እንደና አብዱላህ ብን መስዑድ ወغሉ መصاحفكم ومن يغلل يأتي بما غله يوم القيامة መصሐፎቻችሁንማ ደብቁ እንደቱ ይሄነቱ غلول ነገ ቁርአን ይዘን ብንመጣ አይጎዳንም አይነት የተናገሩ አሉ። አብዱላህ ብን መስዑድ ምን ሙጅተሂድ الصحابة ስለሆኑ ዑስማንም አልጨከኑባቸውም፣ አከብረው ተዋቸው። እንግዲህ ጀምዕ القرآن በተገሉ ይሄን ይመስላል።